ትክክለኛ ገንዘብ የሚሰራ የዩቲዩብ ቻናል አከፋፈት። በመጀመሪያ 3 አፕሊኬሽኖች ያስፈልጉናል። ጂሜል፣ ዩቲዩብ እና ክሮም። ወደ ዩቲዩብ አፕሊኬሽን እንገባለን። ወደ ፕሮፋይላችን በመሄድ ሳይን አፕ እናደርጋለን። ኢሜይላችንን ክሬት እናደርጋለን። ፎር ማይሰልፍ የሚለውን መርጣለን። ከዛ የኢሜይላችንን ስም እናስገባለን። ተወለድንበትን ቀንና ዓመተ ምህረት እናስገባለን። ሪኮማንድ የሚያደርገውን ኢሜይል ያስመርጠናል። እሱን እንመርጣለን። ፓስዋርዳችንን እንሞላለን። ከዛ ስልክ ቁጥራችንን እናስገባለን። ኢሜይላችንን ከፍተን ጨረስን። ወደ ዩቲዩብ አፕሊኬሽን እንገባለን። ቻናል ሚለውን መርጣለን። ከዛ ለቻናላችን ስም እንሰጣለን። ክሬት እናደርጋለን። ቻናል ክሬት አድርገናል። ከዛ ወደ ክሮም አፕሊኬሽን እንገባለን። ሰርች በተኑ ላይ በመሄድ youtube.com ብለን እንጽፋለን። ከዛ ሶስቷን ዶት በመንካት ወደ ዴስክቶፕ ሳይት እንቀይራለን። ከዛ ወደ ፕሮፋይላችን በተን በመሄድ ዩቲዩብ ስቱዲዮ ሚለው ላይ እንገባለን። ታች ላይ የሴቲንግ ምልክት አለች። እሱን ክሊክ እናደርጋለን። ቻናል ሚለው ላይ እንገባለን። አድ ፊውቸር ሚለው ላይ በመግባት በስልክ ቁጥራችን ቬሪፋይ እናደርጋለን። ቬሪፋይ ሚለውን ክሊክ እናደርጋለን። ስልካችንን እናስገባለን። በስልካችን የሚገባልን ቴክስት አለ። እሱን ቴክስት ካስገባን በኋላ አሁን ቬሪፋይ ሆነልን ማለት ነው። አሁን የሚቀረን ሎኬሽን እንቀይራለን። እንደምትመለከቱት ኢትዮጵያ በዩቲዩብ ፓርትነር ፕሮግራም ውስጥ አልተካተተችም። ስለዚህ ሌላ ሀገር እንመርጣለን። እኔ ለጊዜው ዩናይትድ ስቴትስ አድርጌዋለሁ። እንደምትመለከቱት አሁን የ1000 ሰብስክራይበር እና የ4000 ዎቸር ቦታ ክፍት ሆኗል። ከዛ ይሄንን እንደሞላን ዩቲዩብ ሜሴጅ ይልክልናል ማለት ነው። በቀላሉ የዩቲዩብ ቻናል እንዲመክፈት